ምዕራፍ 21 ከዚያም በኋላ ኢየሱስ በጥብርያዶስ ባሕር እንደገና ለደቀ መዛሙርቱ ታየ። በዚህም ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዲዲሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ከደቀ መዛሙርቱ ሌሎች ሁለት አንድ ላይ ነበሩ። ስምዖን ጴጥሮስም ዓሣ ላጠምድ መሄዴ ነው አላቸው። እነርሱም እኛም ካንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባዋ ገቡ። በዚያ ሌሊት ግን ምንም አላጠመዱ። ሲነጋም ኢየሱስ በባሕሩ ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እርሱም ልጆች ዓሣ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባው በስተቀኝ ጣሉ፣ ዓሣ ታገኛላችሁ አላቸው። እነርሱም በጣሉ ጊዜ ከዓሣው ብዛት የተነሳ መረቡን መጎተት አቃታቸው። ኢየሱስ የወደው የነበረው ደቀ መዝሙርም ጴጥሮስን ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረውን መደረቢያ ልብስ ታጠቀና ዘሎ ወደ ባሕሩ ገባ። ሌሎች ደቀ መዛሙርት ግን ከባሕሩ ዳርቻ የራቁት 200 ክንድ ያህል ብቻ ስለነበር ዓሣ የሞላበትን መረብ እየሳቡ በጀልባዋ መጡ። ወደ ምድርም በደረሱ ጊዜ ዓሣ በላዩ የነበረበት የከሰል ፍምና እንጀራ አዩ። ኢየሱስም አሁን ካጠመዳችሁት ዓሣ እስቲ አምጡ አላቸው። ስለዚህ ስምዖን ጴጥሮስ ወደ ጀልባዋ ወጥቶ መረቡን ወደ ምድር ጎተተው። መረቡንም 153 ትልልቅ ዓሣ ሞልተውት ነበር። ይህን ያህል ቢይዝም መረቡ አልተቀደደም። ኢየሱስም ኑ ቁርስ ብሉ አላቸው። ጌታ እንደሆነ አውቀው ስለነበር ከደቀ መዛሙርቱ አንተ ማነህ ብሎ ለመጠየቅ የደፈረ አልነበረ። ኢየሱስም መጥቶ እንጀራውን አንስቶ ሰጣቸው፣ ዓሣውንም ሰጣቸው። እንግዲህ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲታይ ይህ 3ኛ ጊዜ ነው። በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ አብልጠህ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። 3ኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም 3ኛ ጊዜ ኢየሱስ ትወደኛለህን ብሎ ስለጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎቼን መግብ። እውነት እልሃለሁ ወጣት ሳለህ ልብስህን ራስህ ለብሰህ ወደ ፈለክበት ትሄድ ነበር። ስትሸመግል ግን እጅህን ትዘረጋለህ፣ ሌላም ሰው ልብስህን አስታጥቆህ ልትሄድ ወደማትፈልግበት ይወስድሃል። ኢየሱስ ይህን ያለው ጴጥሮስ በምን አይነት ሞት እግዚአብሔርን እንደሚያከብረው ለማመልከት ነው። ከዚህ በኋላም ተከተለኝ አለው። ጴጥሮስ ወደ ኋላው ዘወር ሲል ኢየሱስ ይወደው የነበረ ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ እራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፈው የሚሰጥህ ማን ነው ያለው ነበር። ጴጥሮስም ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስኪመለስ ድረስ በሕይወት እንዲኖር ብፈልግ እንኳ አንተን ምን ቸገረህ? አንተ ራስህ ተከተለኝ አለው። በዚህ ምክንያት ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ኢየሱስ ግን እስክመለስ ድረስ በሕይወት እንዲኖር ብፈልግ አንተን ምን ቸገረህ አለው እንጂ እንደማይሞት አልነገረውም። ስለ እነዚህ የሚመሰክረውና ይህን የጻፈው ይኸው ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎችም ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ለተጻፉት መጻሕፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም።